አንዳንድ በጣም ይሄንን የምንጠብቀውን ተስፋ የሚያቃልሉ ትምህርቶች አሉ። ወዳጆቼ ፍርፋሪ የሚሰብክ የሚበላ የሚጠጣ የሚያወራ ስለሚመጣው ተስፋ አክብደን እንዳናስብ በጣም አክብደን እንዳናይ ያሁን ያለንበትን መከራ ብቻ እንድናዳምጥ የሚያደርጉ ክፉ ትምህርቶች አሉ። ዛሬ የተገለበጡ ይሆኑ። ጩይና አሜን በይ። ዛሬ ይገልበጡ። አረ ኢየሱስ ያድናል። ይመጣል ኢየሱስ። አሜን በይ። ይመጣል ኢየሱስ። ለዘላለም ያሳርፍሻል። ለዘላለም ከሱ ጋር ያኖርሻል። ይሄ ናፋቂ ትውልድ ነው ይሄንን የሚገባው። ይሄ ሊነካው የሚችለው አንድ የሚናፍቀው ዓለም ከዚህኛው የወጣ አረ እባክሽ ጩይና አሜን በይ። ስማ እኔና አንተ በጣም ተስፋ የምናደርገውን ጉዳይ እና አብርሃም ባለጠጋ ሆነው በድንኳን ኖሩ ይላል። ለምን ሲባል የሚጠብቁት ከተማ አረ ኢየሱስ ጌታ ነው። ተስፋ የሚያደርጉት የከበረ ስለሆነ ዛሬ በጌታ በኢየሱስ ስም በአንዳንድ ሰዎች ልብ ላይ ይሄ ተስፋ ይክበድ። አሜን ስትይ ላይሽ ላይ ይሁን። ሃሌሉያ አሜን በሉ። አጠገባቸው ያለውን ሰው የሚጠብቅ ትልቅ ነገር ነው ማለት የምትገባበት ቦታ እጅግ የተከበረ ነው ማለት የሚመጣው ከሁሉ ይበልጣል ማለት። መጽሐፍ ቅዱስ እንዲህ ይላል፣ በተስፋ ምን ይበላችሁ እስቲ በሉት። በየትኛው ተስፋ ይመጣል የሚለው ተስፋ ምድርማ ተስፋ ሲያደርጉ እኮ የምድር ተስፋ ያደረጉት ነገር ሳይሆን ሲቀር እንዲሆኑ ዳዊት ወዳጆቼ ሆይ እንደው እንዲቆርጥልን እችል ልናገርና ወደዚህ ልመለስ። ዳዊት እንዲህ አለ፣ ተንበረከከና ስለ ልጁ መዳን ጸለየ አይደል? ከቤርሳቤ ስለወለደው ልጅ ታመመበት አይደል? ከዛስ በእግዚአብሔር ፊት ጸለየ ይላል። ጾመ፣ ጸለየ፣ አመድ በላዩ ላይ ትቢያ ለብሶ በጣም በዛ ሁሉ ውስጥ ጸለየ። ከዛስ በዚህ ሁሉ ስቃይ መሆኑን ያዩ ብላቴናዎች ልክ ብላቴናው ሲሞት አሁን በህይወት እያለ እንዲህ ከሆነ ቢሞት ሞተ ብንለው ከዚህ በላይ ይጎዳል አሉት። ሲሾካሸቁ ሰማና ንገሩኝ ብላቴናው ሞቷል አላቸው። አዎ አሉት። ፈርተን ነው ዝም ያለ ሲሉት ተነሳ ይላል። ከዛስ ታጠበ። ከዛስ ልብሱን ምን አለ ለወጠ። ከዛስ ተቀባ። ከዛስ ወደ እግዚአብሔር ቤት። አረ ሃሌሉያ። ልመናዬ ባይመለስ አንተ ጻድቅ ነህ። ተስፋ ያረኩት ነገር መልስ ባያገኝ አንተ ጻድቅ ነህ። አረ ኢየሱስ ያድናል። ወደዚህ መረዳት አማኝ ካልመጣ አሁን ያለውን ተግዳሮት ማሸነፍ አይችልም። ዛሬ እንደ ኮንክሪት የጸና አማኝ መውጣት ካለበት በዚህ አይነት መረዳት ነው የሚወጣው። ተቀባቸው ያለው ሰው ዘወር በሉና ከዚህ ቀን ጀምሮ እርት ተስፋ የማደርገው ነገር ምድር ላይ ሳይሆን የኔ ከልቤ ነው። እሱ ሲመጣ ከሁሉ ይበልጣል። እና በእንደዚህ አይነት መከራ ውስጥ ያሉትን ሰዎች እንዲህ ይላቸዋል፣ የተከበረ ተስፋ ሰጥቶናል፣ በጎነት የበዛበት ታላቅ ተስፋ። ይሄ ተስፋ ስላላችሁ የቱ ይሄ ተስፋ ስላላችሁ ምን በሉ ጨምሩ። ሰው የመኖር ተስፋ ካለው በህይወቱ ላይ ትጋት ነው ያለው። ስራው ላይ ተስፋ ካየ 2 ሰዓት የሚገባውን 1 ሰዓት ያደርገዋል፣ 12 ሰዓት ያደርገዋል። ትጋት ይጨምራል። ለምን? ፍሬ አይቶበታል። ልክ እንደዚሁ ጴጥሮስ እንዲህ ይላቸዋል፣ መከራ ውስጥ ናቸው፣ አዎ ግን ተስፋ አለ። አረ ኢየሱስ ጌታ። ባካቸው አሜን በሉ። አንድ የማይፈርስ መንግስት፣ ዘላለማዊ መንግስት፣ እጅግ ታላቅ የሆነ የተከበረ በጎነት የበዛበት ያ ተስፋ አላችሁ። ስለዚህ ምን በሉ ጨምሩ። አረ ኢየሱስ ጌታ። ምን በሉ ጨምሩ። መከራ ውስጥ ነን፣ የስ ችግር ውስጥ ነን፣ አዎ ጸሎት አልተመለሰም፣ አዎ። እና ጴጥሮስ ምን እናርግ? ጨምሩ። ለምን? ተስፋችሁ ምድራዊ አይደለም ሰማያዊ። በጣም ጨምሩ የሚላቸውን ዝርዝሮች እናንተ ቤት ገብታችሁ በደንብ አድርጋችሁ አጥኑ። በጣም የሚገራርሙ መንፈሳዊ ስብዕናና ፍሬ አዘል የሆነ ህይወት እንዲኖረው የሚያደርግ አማኝ አስገዳጅ ነገሮች ያወጣል። ምን ስላለን?
በዚህ ምክንያት በምን ምክንያት? በተስፋ ተገባችሁ ያለው ሰው ተስፋ አለ ማለት ችላውራና ጨርስ። ስለዚህ ምን በሉ ለምን ይነግራቸዋል። ለምን በጎነት፣ እሺ ራስን መግዛት፣ እሺ እግዚአብሔር መምሰል፣ እሺ የወንድማማች መዋደድ፣ እሺ ፍቅር፣ እሺ እግዚአብሔር ይሄ ሁሉ ነገር ምን በሉ ጨምሩ። ይሄ ሁሉ ነገር ጨምሩ። ለምን? በእግዚአብሔር ፊት ፍሬ ቢሶች እንዳትሆኑ። ቅድም ያልኳት ያቺ ፍሬ ማለት ነው። ምን እንዳትሆኑ? ፍሬ ቢስ እንዳትሆኑ። እግዚአብሔር መጥቶ ሲያይ ፍሬ አልባ ሕይወት እንዳይኖራችሁ በጌታ በኢየሱስ ስም አሜን በሉ። አንድ ሰው ይጩህና እየጨመርኩ እሄዳለሁ በሉ። ድገሙና እየጨመርኩ እሄዳለሁ በሉ። አማኝ በዚህ በመጨረሻ ዘመን ምን እያልክ ሂድ? እየጨመርክ። ምን ጽድቅ፣ ምን ቅድስና፣ ምን እግዚአብሔርን መምሰል፣ ምን ወንድማማች መዋደድ፣ ምን ፍቅር። ይቻላል ይቻላል። አረ ሃሌሉያ። በመጨረሻ ዘመን መገፋፋት አለ። አዎ ግን እኔ ጋር አይሰራም። ለምን? እየጨመርኩ ነው የምሄድ። ባካችሁ አሜን በሉ። ጮህና አሜን በሉ። በጣም ይገርማል። እና ጨምሩ። ለምን? ያቺ ምስኪን ትዝ ትላቸዋለች ዛፍ በለስ ኢየሱስ ክርስቶስ እና ደቀ መዛሙርቱ በረሃን ያቋርጠው እየሄዱ እያለ ድንገት ለምልማ አዩአት። ከዛስ ተስፋ አረጉባት። በቃን በላለን ብለው እየተሯሯጡ ልክ ሲያዩት ያለ ጊዜዋ የለመለመች ነች። ነገር ግን ምን የላትም? ፍሬ የላትም። ኢየሱስ ወዲያው እንዲህ ይላል፣ ረገማት። ኢሳይያስ 5 ምን አላት? ተመሳሳይ ቅጥሯን ምን አለ? አነሳ አይደል? መራገጫ አረጋት። እንክብካቤዋን ሁሉ ምን አለ? አቆመ። ቢኮዝ የጠበቀው ፍሬ እዚች ጋም ሲመጣ ሲያይ ፍሬ የላትም፣ ረገማት። እግዚአብሔር ሁል ጊዜ በሕይወታችን የሚፈልገው ፍሬ ነው። ባካችሁ አሜን። ዞር በሉና እያያችሁት ወደ አንተ ሲመጣ በሉት፣ እግዚአብሔር አምላክ ከሕይወት ላይ ፍሬ ይፈልጋል በሉት። ስለዚህ በሉት እየጨመርክ ሂድ። አንድ ሰው እየጨመርኩ እሄዳለሁ በሉ። እስቲ አንድ ሰው ይድገምና እየጨመርኩ እሄዳለሁ በሉ። ለምን? ፍሬ ቢስ እንዳትሆኑ። ሲመጣ ፍሬ ቢስ እንዳትሆኝ፣ ሲመጣ ባዶ እንዳትሆኝ፣ ሲመጣ የሚያሳፍር እንዳትሆኝ። ስለዚህ ምክንያት አይሰራም ይላቸዋል። መከራ ውስጥ ናችሁ። አዎ ግን ተስፋ አለ። አረ ሃሌሉያ። እሳቱን ሰንጥቆ የሚያስኬድ እውነተኛ ተስፋ በውስጣችሁ አለ ይላቸዋል። ስለዚህ ተስፋ ስትሉ ምን በሉ? ጨምሩ። ለምን? ፍሬ ቢስ እንዳትሆኑ። አረ ሃሌሉያ። በጣም የሚገርም ነገር ደግሞ ወደታች ያወራል። ስራ ፈቶች እንዳትሆኑ። እስቲ በሉት ባካችሁ ንገሩት እስቲ። አውዳ ብዙዎቹ እንዲህ ይላሉ፣ ደህንነትን በስራ ነው ምናምን ይላሉ። እግዚአብሔር የሚፈልገው የእምነት ፍሬ ይፈልጋል። እግዚአብሔር አምላክ ይባረክ። ደህንነት በእምነት የሚገኝ ነው። የኛ መዋጮ የለበትም። ቢሆንም ግን እግዚአብሔር ከኛ ምን ይፈልጋል? የእምነት ፍሬ ይፈልጋል። ሃሌሉያ። የጸደቀ ሰው ህይወት፣ ያመነ ሰው ህይወት፣ የተለወጠ ሰው ህይወት፣ የተቀየረ ሰው ህይወት። ግዴላችሁም አሜን በሉ። እግዚአብሔር ምስክሬ ነው። እንደ እግዚአብሔር ነብይ ነው እያወራ ያለሁት። በደንብ ስሙኝ። ምናልባት አንድ ቀን ይጠቅማችሁ ይሆናል። ኢየሱስ ለዘላለም ጌታ። ባካችሁ አሜን በሉ። መጽሐፍ ቅዱስ ወዳጆቼ ሆይ አስቀድማችሁ ነው የሚለው። እዚህ ላይ ነው አይናችን መተከል ያለበት። ሌላው እነዚህ ሁሉ የሚያስጨንቋችሁ ነገሮች ሁሉ ምን ይልላችኋል? ይጨመርላችሁ። እነዚህ ሁሉ ይጨመርላችሁ። ሶስተኛው ነገር ምንድነው የሚለው መሰላችሁ? እውር እንዳትሆኑ። እነዚህ ነገር የሌሉት ምንድነው? እውር ነው። በኢየሱስ ክርስቶስ እግዚአብሔር ከዚህ ይጠብቀን። አጠገባቸው ያለውን ሰው በተስፋ እየጨመርኩ እሄዳለሁ በሉት። በመከራ ውስጥ በተስፋ እጨምራለሁ። ምን በሉ? በምን ውስጥ? በመከራ ውስጥ። በምን? በተስፋ። እስቲ
እስቲ አንድ ሰው ተስፋ አለኝ በሉስ። ወዳጆቼ መጽሐፍ ቅዱስ ሲናገር ችን ተናግሬ ጸልያለሁ። በደንብ ስሙኝ። ዛሬ ኢየሱስ ያለናል። መጽሐፍ ቅዱስ ሲናገር እንዲህ ይላል። ስለ ተስፋ ሲያወራ በእኛ ውስጥ መንፈሱ ስለፈሰሰ አይደለም የሚለው። ስለዚህ ምን አይልም፣ ተስፋው አያሳፍርም። አጠገባችሁ ያለውን ሰው ዞር በሉና የማላፍርበት ተስፋ አለኝ በሉት በኢየሱስ። አረ ሃሌሉያ! ምንም ቅር የማይልሽ ተስፋ ይመጣል። የእግዚአብሔር ቃል ሲናገር እንዲህ ነው የሚለው፣ መንፈሱና ሙሽራይቱ ምን ይሉታል? ማራናታ፣ ጌታ ኢየሱስ ሆይ ቶሎና። ምኑ? መንፈሱና መንፈስ ቅዱስ ምድር ላይ ከመጣ ጊዜ ጀምሮ የሚለው አንድ ነው። ጌታ ኢየሱስ ሆይ ቶሎና። ለምን? ፍጥረት ይረፍ። ለምን? ምድር ትረፍ። አረ ሃሌሉያ! አንድ ሰው ይጩህና ማራናታ ይበል እስቲ። ለምን ከፍ ብለ አድርጋችሁ አላላችሁትም? ድገሙ እስቲ። ማራናታ፣ ማራናታ፣ ተስፋ። ውይ ሃሌሉያ! ለዚህ ነው ያ ሁሉ የምድር ጉዳይ ከጠየቁት በኋላ ወደ ላይ ትቷቸው ሲወጣ መላእክቱ እንዲህ አሏቸው፣ ስለምን አይናችሁን አሻቅባችሁ ታያላችሁ? እና ሲሄድ እንዳያችሁት እንዲሁ ይመጣል። ሌላው የሰላሜና የደስታዬ ምንጭ ነው። ምን? ተስፋ። የምኔ? የሰላሜ፣ ደግሞስ የደስታዬ ምንጭ። አሜን በሉ እስቲ። ዞር በሉና እግዚአብሔር አምላክ በሉት በሰጠ ተስፋ ልብ ከጸና በሉት ሰላምህ ይበዛል፣ ደስታህ ይበዛል። በጣም ይሄ ቢሞላ ደግሞም ባይሞላ ቢሳካ ደግሞ ባይስ ምናምን አለች አይደል? ለምን? አረ እኔ ላቆም ምስጋና ቢኮዝ ተስፋ አለኝ። አረ ሃሌሉያ! ለዚህ ነው እነ ጴጥሮስ እንዲህ አሉ፣ ምድራዊ ድንኳናችን ቢፈርስ እንኳን ውስጣዊ ሰውነታችን ዕለት ዕለት እየታደሰ ይሄዳል ቢኮዝ ኦፍ ተስፋ። ባክሽ ጩይና አሜን በይ። በቃ ልቀቂው ይሄንን ምድር። አረ ኢየሱስ ጌታ! ይሄ አንቲፔን አይደለም፣ ጌታ ምስክሬ እውነት ነው። ለዘላለም ድነሽ የምትኖሪበት እውነት ነው። አንድ ሰው ይጩህና ተስፋ አለኝ በሉ እስቲ። አቅጣጫዬን የማልስትበት ሰላሜና ደስታዬ የሚጠበቅበት ተስፋ። አረ ሃሌሉያ! ፍርፋሪ የማዋዣቀው ይሄ ውዥቅ የማደርገው ወዲና ወዲህ የማንገላውደው ታሪኬን የማያበላሸው ፊቴን የማይለዋውጠው በመሳካት ባለመሳካት ነገሬ የማይቀያየረው አምልኮዬ የማይለወጠው ለምን አለኝ? የሚበልጥ ለዘላለም ከሱ ጋር የምኖርበት የዘላለም ተስፋ አለኝ። ጩይና አሜን በይ። እግዚአብሔር የተባረከ ይሁን። አለን ተስፋ። አንድ ቀን ሁላችን ተሰብስበን ሃሌሉያ የዘንባባ ዝንጣፊ ይዘን ኦላባናስ ነጫጭ ልብስ ለብሰን ሐዘን ወደ ሌለበት፣ የፊት መጨማደድ ወደ ሌለበት፣ ኪሳራ ወደ ሌለበት፣ አረ ሃሌሉያ ጨለማ ወደ ሌለበት፣ በጉ ብቻውን ብርሃን ወደ ሆነበት ኢየሱስ ያድናል። ኢየሱስ ጌታ ነው። አትታወኩ፣ በእኔ እመኑ። በአባቴ ቤት ብዙ መኖሪያ አለ። ስፍራ ሊያሳጣችሁ ይችላል፣ ሊገፏችሁ ይችላል፣ ሊሰድዷችሁ ይችላል፣ ብዙ ነገር ሊያደርገው። አትታወኩ። ለምን? በአባቴ ቤት ብዙ መኖሪያ አለ። ስፍራ አዘጋጅላችሁ ዘንድ ምን እላለሁ? እሄዳለሁ። አዘጋጅቼ ስጨርስ እመጣለሁ። ከዛስ እወስዳቸዋለሁ ከኔ ጋር ለዘላለም። አረ ሃሌሉያ! በዚህ ቃል ተጽናኑ። አሜን በሉ። ለጌታ ክብር ካላችሁ አስገቡለት። ስለ
ስለዚህ የእምነታችሁን መልሕቅ አትጣሉ፣ የደስታችሁንና የሰላማችሁን ምንጭ አትጣሉ። ሰማይ ቀና በሉ። ሲሄድ እንዳያችሁት ሲመጣ ታዩታላችሁ። በክብር ይመጣል።